አንዳንዴ ደግሞ እግዚአብሔር ለእናንተ የሰጠው ሰው አለ እሱ ጋር ብቻ አላይን በማድረግ በረከት የምትወስዱበት ሰው አለ እግዚአብሔር እሱን ሰው ከናንተ ሳይወስደው እናንተ ራሳችሁን ከዛ ሰው አትወሰዱ የኤልሳ በረከት ከኤልያስ ጋር አላይን በማድረግ የመጣ ነው የኢያሱ ቅባት ከሙሴ ጋር አላይን በመሆን የመጣ ነው የሩት ብሬክስሩ ኑአሜንን በመከተል የመጣ ብሬክስሩ አጋር ከቤት ወጣች እግዚአብሔር አክብሯታል ከሰራተ ከ318 ውላጅ ሁሉ ሷናት ከአብርሃም ጋር እንድትተኛ እድል ያገኘችው ማለት ክብር ኮነ ማለት ግልክ ግማር ገዟን ስታቅ ማቃለድ ህይወቷ ወደ ምድረ በዳ ሄደ ከዛ ሰክሰክ ብላ ስታልቅስ መልአክ መጣ ምንድነው የሰጣት መፍትሄ ጎባክ ለማቤትሽ ተገዥ ዘርሽ ያያል ይሆናል ልጅሽን ትልቅ አደርገዋል እግዚአብሔር የሰጣችሁን ሰው መቼ እንደምትቆርጡት ከላያችሁ አታስቡ just be there እግዚአብሔር ራሱ ሰውየውን ይወስደዋል መሄድ ካለበት የእናንተ ድምቀትና የእናንተ ግልቅት አይቆምም ያውም ደብለር ፖርሽን እነሱ የማይችሉት እናንተ ነው የምትችሉት ሙሴ ህዝቡን ከግብጽ አወጣ እንጂ ከናንን አላወረሰም ኢያሱ ግን ቀጥ አርጎ ማርች ያደረገ ይዟቸው ገባ ከሙሴ በላይ አልሰራም ዴስቲኒያቸው ጋር አደረሰ የሱ ስራ ግን አንድ ነው እግዚአብሔር ፎከሱ ነው ሙሴ ስር ነው ሁለቱን ነው የሚሰራው